ፋምነሽ የሁሉ ሰው ቤትሽ መኖሪያ ቤትሽ ውስጥ ታስቀምጫለሽ እያልኩኝ እኔ ራሱ መክራት ነበረ። እና ለስንት ሰው ከመንገድ ላይ እንኳን ሰው ተቸግሮ ካገኘሽ ብድግ አድርጋ ቤቷ ወስዳ አብልታ ጠጥታ አስቀምጣ ቤቷ ስራ አስገብታ ኦኬ እስከ ዛሬ ድረስ በተሳካ ሁኔታ ስትሰራው የቆየችው ስራ በድንገት ማንኛውም ሰው ነጋዴ ሊከስር ይችላል። ማንኛውም ሰው ስራው ሲበላሽባት እንደሌላው ተደላላ አልተደበቀችም። እስኪ የትኛው ደላላ ነው ፊት ለፊት የሚወጣ ቪዲዮ አብርቶ? ደላሎች እኮ የካምፓኒያቸውን ሎጎ እንጂ ፊታቸውን እኮ ማንም አያውቀውም። የደላላን ፊት እኮ እኛ አይተነው እኮ አናውቅም። ሙኒት በግልጽ እኔ ደላላ ነኝ ብላ ፊቷን ከፍታ የመጣች ታማኝ ሰው ናት። እኔ ማንም ሰው ሲጠይቀኝ ዱባይ መሄድ እፈልጋለሁ ሲሉኝ ሁሌም ላይቭ ላይ ትሰማላችሁ። እኔ የምተማመንበት ማምናት ሙኒትን ብቻ ነው። ቢበላሽባት ወጥታ በግልጽ ስራ ተበላሸብኝ ብራችሁን እመልሳለሁ ጊዜ ስጡኝ ብላ በግልጽ የምትናገር ጀግና የሴት ወንድ ናት። የሴት ወንድ ልንበል የወንድ ሴት የሴት ወንድ ሴት ሆና ግን እንደ ወንድ ጠንካራ የሆነች ጀግና ሴት ናት። በጣም ብዙ ሴቶች በሷ እንባቸው ታብሷል። እንደገና ለህፃናት በጣም ታዝናለች። የቲሞች እርዳታ ላይ ምንም አትሰስትም። ብድግ አድርጋ ነው የምትሰጠው። የታመመ ሰው ስታይ ስንት ናቸው ልጥራላችሁ? እኔ ልባማ ሴት ግብፅ ያለችው ሰውነቷ ውሃ የሚቋጠረው ለብተስ ነው ምናምን ህመም ያለባት 300,000 ብር ነው የረዳቻት። ስፔሻል ኒድ ልጅ ያለው አሸናፊ እኔ ቤት ብቻ ያደረገችውን ረዳታ ራሱ ብቆጥርላችሁ ስፔሻል ኒድ ልጅ ያለው አባት አሸናፊ የብሌን አባት 200,000 ብር ነው አውጥታ የረዳችሁ ከኪሷ። ለእያንዳንዱ እርዳታ በትንሹ 50,000 ነው የምትሰጠው ለአንድ ለታመመ ሰው እርዳታና የእርጂ ተብላ ስትጠይቅ። ሼር አድርገን እርጂ ስንላት አንድ ቀን ሰስታ አታውቅም። እርዳታ ትረዳለች። በጉልበቷ ሄዳ እህቶቿን ታገለግላለች። ድምፅ ትሆናለች። ፖሊስ ጣቢያ ትሄዳለች። ሆስፒታል ትሄዳለች። የማታደርገው ነገር የለም። ይህንን ሁሉ ላደረገ ሰው ውለታው እሷን፣ ቤተሰቧን፣ ልጆቿን መናገር በጣም የሚያሳፍር። ሌላው ሰው ሁለተኛ መልካም ስራ አልሰራም እንዲል ሶሻል ሚዲያን እንዲፈራ የአበሻን ኮሚኒቲ እንዲፈራ እንዲደበቅ ነው የምናደርገው። በዚህ ሰዓት ሁላችንም ከሙኒት ጎን ቆመን የሰራቻቸውን መልካም ስራዎች ልንቆጥርላት ይገባል። አንዴ ስራ ስለተበላሸባት እንጂ እስኪ ሌላ አንድ ሚስቴክ አምጡልኝ ሙኒት ላይ። ይሄም ስህተት ሊባል አይችልም። ተፈጠረ። ማንም ሰው ቢዝነስ ይበላሽበታል። ቢዝነሷ ተበላሸባት። አልሸሸችም፣ አልተደበቀችም፣ ስልኳን አልዘጋችም፣ ወጥታ ተጋፈጠች። ችግር ሲያጋጥመው ደግሞ የሚጋፈጥ ሰው ጀግና ነው። ፊት ለፊት የሚጋፈጥ ሰው እና በጣም ነው ያፈርኩት። ልጆቿን የምትናገሩ ሰዎች፣ ማንነቷን የምትናገሩ ሰዎች ብልግናችሁን ነው የምታሳዩት። ሙኒትን እኛ ማጣት አንፈልግም። ሁላችንም ታስፈልገናለች። በጣም ነው የምንፈልጋት። በጣም ብዙ የመዳም ቅመሞች ይፈልጓታል። ድምፃችን ናት፣ ፖሊሳችን ናት፣ ጠበቃችን ናት። ለስደተኞች እናትም እህትም ናት። ሀቡዬ በጣም አመሰግናለሁ። አስበሽ አስታውሰሽ እንትን ስላልሽኝ አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ፣ የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስትንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጪ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆን ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መታ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቀም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ።
ሰውን ሰብረው መጣል የሚፈልጉ ከነሱ ውጪ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንድገባ ስላደረገኝ በጣም ነው ደስ ያለኝ። በስውርም ሆነ በግልጽ መስራት የሚገባኝን ስራ እየሰራሁኝ እኔ እንደዚህ አይነት ሰዎች እነሱ ሳይሆኑ እኛን ከሚዲያ የሚያጠፉት እኛ እነሱን እናጠፋቸዋለን። መኖር የለባቸውም እንደዚህ አይነት ሰዎች። ሚዲያ ለፍቅር፣ ለትምህርት፣ ለመተጋገዝ፣ ለመዝናናት፣ ለመጫወት ነው መሆን ያለበት። የኛ የኢትዮጵያውያን ሚዲያ ግን ዘር ለመከፋፈል፣ ለማሸማቀቅ፣ ለመጣል፣ ለማዋረድ ከሆነ ለሀገራችን፣ ለዜግነታችን፣ ለስማችን ክብር ስንል ደግሞ አንድ የሚለውጥ ሰው መኖር መቻል አለበት። 100%። ምክንያቱም ከምንም በላይ የሚያጸይፈው ደግሞ በልጅ ሲመጣ እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያለቀስኩት ልጅ የተሰደበብኝ ጊዜ ነው። በልጃችሁ ከመነካት በላይ የሚያም ነገር የለም። ፈጣሪ ስፔሻል ኒድ ልጅ ሲሰጠን፣ የተለየ ልጅ ሲሰጠን እኛ የተለየን ስለሆንን ነው፣ ስላመነብን ነው፣ ጠንካራ ስለሆንን ነው። ያንን ደግሞ እንደ መጥፎ ነገር መቁጠር ፈጣሪን እኮ ነው መሳደብ። ፈጣሪ የፈጠረውን ነገር አንተ ትክክል አይደለም ተሳስተካል፣ እኔ ከአንተ የተሻለ መፍጠር እችላለሁ ማለት እኮ ነው። ፈጣሪ እኮ ለማንም ሰው ስፔሻል ልጅ ሊሰጥ ይችላል። ለማንም ሰው ግን መርጦ ነው የሚሰጠው። ስፔሻል ለሆነ ሰው ነው ስፔሻል ልጅ የሚሰጠው። እና ሀቡዬ ሁሉ ነገር ለሰበብ ነው የሚሆነው። እኔ ፌስቡክ ላይ ያስቀመጥኩትን ፎቶ አምጥተው እዚህ ጋር ስላደረጉት ኔቨር ማይንድ። ቆንጆ ከታኪት ልጆቼን ነው ያያችሁት። ለዚህ ያበቁኝን መኩሪያዬን እናት አባቴን ነው ያያችሁት። እህቶቼን ወንድሞቼን ምን ችግር አለው? ምንም አልሸማቀቅም። ብታፍሪበት አንቺ መች ፌስቡክ ላይ ተለጥፉ ነው? እማፍርበት ነገር የለኝም። የእንትን አባልናት የእንትን አባልናት የእንትን አባልናት ኬፊ መብቴ ነው። ማንም አይከለክለኝም። ዋናው ለመልካም ነገር መቆሜ ነው። ስለዚህ አላማዬን ከዚህኛው ወደዚህኛው ስላዞሩልኝ እያመሰገንኩኝ አንቺም ጓደኞቼ ሁሉም ቤተሰብ እዚህ ጋር ያላችሁ ያዘንኩኝ የከፋኝ የመሰላችሁ በፍጹም አላዘንኩም። አታስቡ። በፍጹም እማፍርበት ልጅ የለኝም። እማፍርበት ማንነት የለኝም። እኔ ሌባ ብባል በሰረኩት ብር በእናንተ ንግግር እንደሄድላችሁ ማለት ነው። በሰረኩት ብር የቲሞችን አልብሻለሁ። ሽማግሌና አሮጊቶችን ፓምፐርስ ሰጥቻለሁ። ድሃን አብልቻለሁ። የተራባ አብልቻለሁ። መሳፈር ያቃታቸውን ትኬት ገዝቻለሁ። ማድረግ የሚገባኝን መልካም ነገሮች ሁሉ አድርጌያለሁ። እናንተ እንዳላችሁት በተሰረቀም ቢሆን ተደጉሜ መጠጥ ጠጥቼ በሰረኩት ብር ተንበጣርቄ ወድቄ አላያችሁኝ። ያንንም ቢሆን እመልሳለሁ ነው ያልኩት። ስቲል እመልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ። ሀቡዬ እናንተ እህቶቼ፣ ጌጦቼ ቃላችሁ ይበቃኛል። አለን ማለታችሁ፣ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨት ነው የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች። እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌ እፈጽማለሁ። ቃሌ እፈጽማለሁ። ግን እንደታሰበው አልወድቅም፣ አልሰበርም። ልጆቼ እውር እንኳን ቢሆኑ፣ ደንቆሮ ቢሆኑ፣ ዲዳ ቢሆኑ፣ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንኮራለን እንጂ ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ።
ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዷችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። እንደማንም ሰው ስራዬን እሰራለሁ። ከዚህ በኋላ እንደማትመላለሽ ነው እኛ ቃል